በሴት መድፈር ወንጀል ስማቸው የተነሳ የእግር ኳስ ኮከቦች በአረንጓዴው ሳር ላይ ኳስና መሬትን አዋህደው በአድናቂዎቻቸው በደስታ የሚያስጨፍሩ በሚሊዮኖች ልብ ውስጥ እንደ አምላክ የሚቆጠሩ የታላቁ ስፖርት ነገስታት። አዎ በስቴዲየም መብራቶች ስር ስማቸው በዝማሬ ሲጠራ ክብርና ዝና እንደ ደመና ከቧቸዋል። ነገር ግን ከሜዳ ውጪ ያ ሁሉ ደመቅ ያለ ብርሃን ሊሸፍነው ያልቻለ ጥቁር ጥላ አለ። ከደጋፊዎች እልልታ በስተጀርባ በከበዱ የጾታዊ ጥቃትና የደፈራ ክሶች የፍትህ አደባባይ የቆሙ የዝናቸው ማማ በሕግ ፊት የናደባቸው ተጫዋቾች ታሪክ። ከለንደን ሰማይ ስር በምርምር ጥላ ስር ያለው ቶማስ ፓርቴ፣ በፈረንሳይ አጭር የሕግ ውዝግብ ያሳለፈው ባምባ ዲዮንግ፣ ከ19 ወራት የእስር ትግል በኋላ ስሙን ያጸዳው ቼዲ ቫንስ፣ ዝናውን በከባድ ስህተት ያጣው አዳም ጆንሰን፣ የ9 ዓመት የእስር ውሳኔ የተበየነበት ሮቢኒዮ፣ ታላቁ ባለድል ሆኖ ሳለ በባርሴሎናው ምሽት ሕይወቱ የተቀየረው ዳኒ አልቬስ፣ የፓሪሱን የሆቴል ክፍል ሚስጥር ያጋፈጠው ኔማር፣ በማህበራዊ ሚዲያ ማዕበል ስሙ የተናጋው ሜሰን ግሪንውድ፣ የ2 ዓመት የካቴና ህልም ያሳለፈው ቤንጃሚን ሜንዲና በመጨረሻም በላስ ቬጋስ ውዝግብ ስሙ ተነስቶ የነበረው የምንጊዜም ታላቁ ኮከብ ክርስቲያኖ ሮናልዶ። ከነዚህ መካከል አንዳንዶች ጥፋተኛ ተብለው ተፈርዶባቸዋል። አንዳንዶች ከብዙ ትግል በኋላ ከክስ ነፃ ሆነዋል። ሌሎች ደግሞ ክሳቸው በቂ ማስረጃ ባለመኖሩ ተዘግቷል። ዛሬ እነዚህን 10 ታዋቂ የእግር ኳስ ተጫዋቾችና የክሳቸውን የመጨረሻ ሁኔታ በጥበብና በእውነታ የታጀበ ታሪክ ይዘንላችሁ ቀርበናል። 9ኛ ቤንጃሚን ሜንዲ፣ የ2 ዓመቱ የካቴናና የእስር ቤት ህልም። በማንቸስተር ሲቲ እና የፈረንሳይ ብሔራዊ ቡድን የግራ መስመር ተከላካይ የነበረው ሜንዲ በ2021 ህይወቱ በአንድ ጀንበር ተቀየረች። በበርካታ ሴቶች የቀረቡበት የ6 የደፈራና የ1 የጾታዊ ጥቃት ክሶች የእግር ኳስ ህይወቱን ብቻ ሳይሆን ነፃነቱን ነጠቁት። ለወራት ከእስር ቤት እስከ ቤት እስር የደረሰ አስቸጋሪ ጊዜያት አሳለፈ። ነገር ግን በቼስተር ዘውድ ፍርድ ቤት ለ2 ዓመት ያህል በተካሄደው ረጅምና አሰልቺ የፍርድ ሂደት ዳኞች በቂና አሳማኝ ማስረጃ ባለመኖሩ በ2023 በሁሉም ክሶች ከጥፋተኝነት ነፃ አደረጉት። ሜንዲ ወደ ሜዳ ቢመለስም ያጣውን ወርቃማ የጨዋታ ዘመን ግን መልሶ ማግኘት አልቻለም። ሜሰን ግሪንውድ፣ በማህበራዊ ሚዲያ የተነሳው ማዕበል። የማንቸስተር ዩናይትድ የፊት መስመር ተስፋ የነበረው ወጣቱ ግሪንውድ በ2022 መጀመሪያ ላይ በኢንተርኔት በተሰራጩ የድምጽና የቪዲዮ መረጃዎች ምክንያት በቁጥጥር ስር ውሎ የደፈራ ሙከራ፣ ጥቃትና የቁጥጥር ባህሪ ክስ ቀረበበት። ይህ ክስ በስፖርታዊ ህይወቱ ላይ ጥልቅ ውጥረት ፈጠረ። ሆኖም በ2023 የዩኬ ዘውድ አቃቢ ህግ ምስክሮች ከምስክርነት በመለቀቃቸው እና አዳዲስ መረጃዎች በመውጣታቸው ምክንያት ክሱን አቋረጠው። ግሪንውድ በህግ ፊት ጥፋተኛ ሳይባል ቢቀርም ከእንግሊዝ እግር ኳስ ወጥቶ ህይወቱን በስፔን እና በጣሊያን እንደ አዲስ ለመገንባት ተገደደ። ኔማር ጁኒየር፣ የፓሪሱ የሆቴል ክፍል ሚስጥር። በ2019 የብራዚሉ አስማተኛ ኔማር በፓሪስ ሆቴል ውስጥ ናጂላ ትሬንዳዴ በተባለች ብራዚላዊት ሞዴል የደፈራ ክስ ቀረበበት። ኔማር ወዲያውኑ ወንጀላውን አስተባብሎ እውነቱን ለማስረዳት ሲል የተላላካቸውን የግልጽ የጽሑፍና የቪዲዮ መልእክቶች በማህበራዊ ሚዲያ ይፋ አደረገ። የብራዚል ፖሊስ ባካሄደው ጥልቅ ምርመራ በሴቲቱ ንግግር ውስጥ በርካታ ቅሬታዎች በመገኘታቸውና በቂ ማስረጃ በመታጣቱ ክሱ ውድቅ ተደረገ። ይልቁንም ከሳሿ በሐሰት በመክሰስና በማታለል ወንጀል ክስ ተመሰረተባት። ዳኒ አልቬስ፣ የታሪክ ታላቁ ባለድል፣ በባርሴሎና የሌ ናይት ክለብ ሚስጥር። በእግር ኳስ ታሪክ በርካታ ዋንጫዎችን በማንሳት የሚታወቀው የብራዚሉ የኋላ ክሊክ አልቬስ በ2022 የመጨረሻ በባርሴሎና የሌ ናይት ክለብ ውስጥ አንዲት ወጣት ሴት ላይ ጾታዊ ጥቃት ፈጽሟል በሚል ተከሰሰ። በ2024 መጀመሪያ ላይ የስፔን ፍርድ ቤት ጥፋተኛ ነው በማለት የ4 ዓመት የ6 ወር እስር ፍርድ አስተላለፈበት። ነገር ግን ይግባኝ በማለቱ የ1 ሚሊዮን ዩሮ ዋስትና በመክፈሉ በአሁኑ ወቅት የይግባኝ ፍርድ ቤቱን ውሳኔ ከእስር ውጪ ሆኖ እየተከታተለ ይገኛል። ሮቢኒዮ፣ የነጻነት ማጣትና የ9 ዓመቱ የእስር ውሳኔ። የቀድሞው የሪያል ማድሪድ፣ የማንቸስተር ሲቲ እና ሚላን ኮከብ ሮቢኒዮ በ2013 ሚላን ውስጥ በነበረበት ወቅት ከሌሎች ጓደኞቹ ጋር በመሆን በቡድን የደፈራ ወንጀል ፈጽሟል በሚል በጣሊያን ፍርድ ቤት ተከሰሰ። የጣሊያን ከፍተኛ ፍርድ ቤት የ9 ዓመት እስር ፍርዱን በይግባኝ ያጸናበት። በሁለት ሀገራት የህግ ስምምነት መሰረት የጣሊያን ፍርድ ቤት ውሳኔ በብራዚል እንዲጸና ተደርጎ ሮቢኒዮ በአሁኑ ወቅት በአገሩ ብራዚል የሚገኝ እስር ቤት ፍርዱን በመፈጸም ላይ ይገኛል። አዳም ጆንሰን፣
ዝና ያጠፋው ከባድ ስህተት የቀድሞ ማንቸስተር ሲቲ እና የሰንደርላንድ የመስመር ተጫዋች አዳም ጆንሰን ከ15 ዓመት ታዳጊ ደጋፊው ጋር ህገወጥ የጾታ ግንኙነት በመፈጸሙ በ2015 በቁጥጥር ስር ዋለ። በ2016 በተካሄደው የፍርድ ሂደት ጥፋተኛ ተብሎ የተገኘው ጆንሰን የ6 ዓመት እስር ተፈረደበት። ፍርዱ ለ3 ዓመታት ያህል ከተወጣ በኋላ የ2019 በዋስ ተለቀቀ። ቢሆንም የእግር ኳስ ህይወቱ ሙሉ በሙሉ በመክሰሙ ከስፖርቱ ዓለም አብቅቷል። ቼድ ኢቫንስ ከጥፋተኝነት ወደ ነጻነት የ19 ወራት ትግል የቀድሞ የሼፊልድ ዩናይትድ አጥቂ ቼድ ኢቫንስ በ2011 በደፈራ ወንጀል ተከሶ በ2012 የ5 ዓመት እስር ተፈረደበት። ፍርዱን ለመቀበል ያልፈለገው ኢቫንስ ህጋዊ ትግሉን አላቆመም። ፍርዱን በ19 ወራት ከተቀበለ በኋላ ጠበቆቹ አዳዲስ ማስረጃዎችን በማቅረባቸው መዝገቡ እንደገና እንዲከፈት ተደረገ። በ2016 በተደረገው ሁለተኛ የፍርድ ቤት ሂደት ፍርድ ቤቱ የቀረበበትን ክስ ውድቅ በማድረግ ከጥፋት ነፃ አደረገው። ኢቫንስ ስሙን ካጸዳ በኋላ ወደ ፕሮፌሽናል እግር ኳስ ተመልሷል። ቶማስ ፓርቴ የአርሰናል እና የጋና ብሔራዊ ቡድን ተጫዋች ቶማስ ፓርቴ በ2022 ለንደን ውስጥ በበርካታ የደፈራና የጾታ ጥቃት ጥርጣሬዎች ስሙ ተነስቷል። የለንደን ሜትሮፖሊታን ፖሊስ በጉዳዩ ላይ ምርመራ ያካሄደ የቆየ ቢሆንም እስካሁን ድረስ በይፋ የተመሰረተ የወንጀል ክስ የለም። ፓርቴ በዋስትና ላይ ሆኖ ምርመራውን እየተከታተለ የሚገኝ ሲሆን ጉዳዩ ህጋዊ ውሳኔ ያላገኘ በመሆኑ አሁንም በምርመራ ሂደት ላይ ይገኛል። ክርስቲያኖ ሮናልዶ ከላስ ቬጋስ ሰማይ ስር ያረበበው ውዝግብ በ2009 የዓለምን እግር ኳስ በክህሎቱ እያዋከበ በነበረበት ወቅት በላስ ቬጋስ በሚገኝ ሆቴል ውስጥ ካትሪን ማዮንጋ የተባለች አሜሪካዊት በደፈራ ወንጀል ከሰሰችው። ሮናልዶ ግንኙነቱ በስምምነት የተደረገ እንደነበር በመግለጽ ክሱን አጥብቆ ተከራከረ። ጉዳዩ ለዓመታት ሲጎተት ቆይቶ በ2019 የአሜሪካ አቃቢ ሕግ ወንጀሉን ያለ ጥርጣሬ የሚያስረግጥ በቂ ማስረጃ የለም በሚል የወንጀል ክስ ላለመመስረት ወሰነ። በኋላም የተከሳሿ ጠበቃ መረጃዎችን ህገወጥ በሆነ መንገድ አግኝቷል በሚል የፍትሐ ብሔር ክሱን በፍርድ ቤት ሙሉ በሙሉ ተዘጋ። ሮናልዶ ከህግ ተጠያቂነት ቢገላገልም ታሪኩ በህይወት ማደሩ ላይ ትልቅ ጠጠር ሆኖ ቀርቷል። ኳስ ሜዳ ብርሃን የፈለገውን ያህል ደማቅ ቢሆን የህግ የበላይነት ሊሸፍን አይችልም። በፍርድ ቤት ውሳኔ አጽንቶ ጥፋተኛ እስከተባለ ድረስ ማንኛውም ሰው በህግ ፊት ንጹህ እንደሆነ ይቆጠራል። ከላይ የቀረቡት ታሪኮችም የስፖርተኞችን የህግ ሂደትና የመጨረሻ ውጤት የሚያሳዩ ህጋዊ እውነታዎች ብቻ